ብትሰዳደቡም አብይና ጌታቸው ረዳ ከተሰዳደቡት በላይ አትሰዳደቡ። እኔ ምንም አልጨምርም አልቀንስም። ላስታውሳችሁ ምን እንደተባባሉ ላስታውሳችሁ። ለማስታወስ እኔ አልጨምርም አልቀንስም። ጠቅላይ ሚኒስትሩ እንዲህ አሉ ፓርላማ ላይ። የተከበረው ምክር ቤት እንደሚያውቀው የኢትዮጵያ ሕዝብ እንደሚያውቀው ይሄ ኃይል ሌባ ነው። ከሌባ ጋር የመደራደርም የመነጋገርም ሐሳቡ የለም። በነገራችን ላይ የተከበረው ምክር ቤት እንደሚያውቀው ይሄ ኃይል ለ27 ዓመት ዘርፏል፣ ቀጥፏል፣ ዋሽቷል። አልበቃው ሀገር ሊያፈርስ ተነስቷል። ይሄን አንታገስም። አንዳንድ ሰዎች ለምን አትታረቁም ይሉናል። እኛ እሺ ብንልስ የኢትዮጵያ ሕዝብ እሺ ይላል ወይ? አይልም። መሮታል አይልም። በቅቶታል አይልም። የተከበረው ምክር ቤትም የኢትዮጵያ ሕዝብም አሸባሪ ብሎ ፈርዶታል። እኛ ሕዝብን ከአሸባሪ ጋር የምንቀበጥበት ሞራሉ የለንም። እኛ ሞራል ያለን ሰዎች አንቀመጥም። መደምሰስ ነው። እሱን እንቀጥላለን። አቶ ጌታቸው ረዳ ምን አሉ? አቶ ጌታቸው ረዳ ታጋይ ጌታቸው ረዳ ስለ ፋሽስቱ አብይ አህመድ ምን ይላሉ? እንደምታውቂው አብይ አህመድ ድንክ ነው። የፖለቲካ ድንክ ነው። የሁሉም ነገር ድንክ ነው። በነገራችን ላይ አብይ አህመድ ሀገር የሚመራበት 3 መሰረታዊ ስልቶች አሉ። የመጀመሪያው ማደናገር ነው። አደናጋሪ ነው። ከትምህርት ማስረጃው ጀምሮ እንደው ሰከን ብለሽ ጊዜ ወስደሽ የት ነው የተማርከው? ማን ያስተማረው ሲጠይቁ አይጥ እንደዋጠሽ ድመት ቁልጭ ከማለት ሌላ መልስ የለም። በቅርበት ስለማውቀው ነው የምነግርሽ፣ ሌላ ነገር የለውም። አብይ አህመድ በጣም ያደናግራል። ሰው የምታስታውሽ ከሆነ በሰሜን ወሎ ጦርነት ጊዜ ከህወሓት ልዋጋ ነው ብሎ ቤተ መንግስት ለቆ ወጣ። የኢትዮጵያ ሕዝብ እንደምታውቂው ማለቅለቅ ይችልበታል። ችግር የለበትም። እውነት መስሎት ፋክቱ ግን ምንድን ነው? በዛን ሰዓት አብይ አህመድ ወላሂ ያደረስ የመጣው ፋክቱ እኛን ለመዋጋት ሳይሆን አማራ ምን ያህል እንደወደመ ለማረጋገጥ ነው። ፋክቱ ነው የሚሆነው። እንዲህ ፈተፈለጋቸው አሁን በትክክል በፈታቸው ለማረጋገጥ ሌላ ስለማውቀው ነው ነገር በናችን ላይ ሰውን አንድ ዶክመንተሪ ያየው ነበረ። ሰማዩ የኛ ነው ምናምን የሚል ዶክመንተሪ። ሰማዩ የፈጣሪ ነው። የአብይ አህመድ መንግስት አንዱ መገለጫ የኛ ነው አንተ ስለሆነ ብዙ ውስጥ አልገባም። ግን ፈጣሪ ተፈቀደለት ጨረቃው ፋታቱ የሱ ጉዳይ አይደለም። የትግራይ ህዝብ አይንካ የኔ ጉዳይ። ሶስተኛው ነገር የካሽ የአብይ አህመድ መገለጫ ከኔ በላይ አዋቂ የለም። እሱ የመጨረሻ ይጓም ነው ነገራችን ስለማቆም እኔ ብቻ ሌላ ሰው አይሰማም፣ ምክር አይሰማም። ከኛም ጋር አላግባባን ያለው ጉዳይ እሱ ነው ይጀምራል። ለሚታየው ዋን ስቶሪ አብይ አህመድ ያልሰበሰበው ባለሙያ ያለ ኢትዮጵያ ውስጥ አብይ አህመድ ያልሰበሰበው ሰው አለ? አብይ አህመድ ያልሰበሰበው ቆሻሻ ብቻ ምን ነገር ያው ሰው ነው። 2016 እቅድ አድርጎት ይሆናል መጥረግና ምን ስለሚወድ ምን ልፈልጌ ነው ሰብስቦ ይሄ ሰውዬ እኔ አቅም አንሶኛል እሺ ነው ምከሩኝ ሐሳብ ስጥ ቢል ቆጥሩ ነበር አይልም። ለታይናል ሊመክር ነው የጠራቸው። አንቺ ኢትዮጵያ ውስጥ አሉ የሚባሉ ስፔሻሊስት ዶክተሮችን ሰብስቦ ስለ ቀዶ ጥገና ያስተምራቸዋል። አይ ችግር የለም። ኢትዮጵያ ውስጥ አሉ የሚባሉ የቲም ባለሙያዎች
እነ ይነቃቸው ሹመቴ እነ ቅድስት ሰልማን እነ ሄኖክ አየለን እነ ፍጹም አስፋውን ሰብስቦ ዳይሬክቲንግ ያስተምራቸዋል። ችግር የለም ሁሉ ስለሚያውቅ አይ የመጨረሻ እኔ በላይ ነው የማሰብ አካሄድ አለበት። የታወቀ ነገር ነው። ሶስተኛው አብይ የመጨረሻ አስመሳይ ቱ ቢአንስ ግሩሜሪያ እንደሱ አይተውም ስለማቆና እንደዚህ ነው የቻለው በጉም ተደብቄ አይተውም አንገቴን እሰጣለሁ እንጂ ኢትዮጵያ አይፈርስም ይላል። እርግጠኛ የምነግርሽ እኔ አብይ ለኢትዮጵያ አንገቱን አይደለም የአንገቱን ሀብል አይሰጥም። ምን ይዘጋው ስለማለት ያ ነገር አለ ተማገን ታጋይ ጌታቸው ረዳ እየሰጡኝ ያሉት ሐሳብ እጅግ በጣም የሚያስደንቅና በጣም ታማኝ መረጃ ነው። በጣም አመሰግናለሁ። ለዚህ እንደው ከዚህ ጋር ተያይዞ ምክትል ጠቅላይ ሚኒስትሩስ ይህንን ነገር እንደው እሳቸው ሲያጠፉ መስመር ሲስቱ ተው ማለት ነገር የለም ወይ ማለት የለባቸውም ወይ? ደመቀ መኮንን በቅርብ ስለማውቀው ነው የታኩት። በነገራችን ላይ ደመቀ መኮንን አብይ አህመድ ጉንፋን ሲይዘው ይማረህ ከማለትና ሲያስነጥስ ጤና አዳም ቆርጦ መስጠቱ ሌላ ስራ የለው። በቅርብ ስለማውቀው ነው የሶስት ዓመት ጻል የሚጠይቀው ነገር ሻለ ብዙ እንትን ምን ጉዳይ አለ እዚህ አልገባም። እንደው ታጋይ ጌታቸው ረዳ የመጨረሻ ጥያቄ ይሁንና በአንድ ወቅት አንድ ጀነራል ህወሓትን ሲኦል ድረስ ወርደን እናጠፋቸዋለን ብለው ነበር። እንዲሁም ራሳቸው ጠቅላይ ሚኒስትሩም እንደ ዱቄት እንበትናቸዋለን ብለው ነበር። እዚህ ላይ ምን ሐሳብ አለዎት? አንድ የግሪኮች አባባል አለ ምላስ ካለ ምንም ይወራል፣ እግር ካለ ምንም የትም ይኬዳል ማለት ይባላል። አባባል አለ። እኛ ምላስ አንከለክልም፣ እናደርጋቸው አንችልም። ግን ማጥፋት ከፈለገ ባለቤቱ ያያዘችውን ከሰል ያጥፋል። ሌላ እሱ ማሪን ካሪሽና ላይ እንደዚህ ቤት ኑሮ ካልተወደደ የዝናሽ እንዲቀጣው ይበትን ሌላ ነገር እሱ ወላ ትልቁ ፋይዳ ይፈልግን ፖይንቱ ፕራክቲስ ላይ ምን ነገር ነው የሚሆነው ነገር አለ ተባብለው ነበር። ህወሓትና መንግስት ታርቀዋል። ደስ አይልም ግን ደስ ይላል። እሱ የሚል ነገር አለው። በጣም የገረመኝ ነገር ማለት ነው ታረቁ፣ ደስ ይላል፣ ጥሩ ነው ይታረቁ። በጣም የገረመኝ ነው ነገር ልንገራችሁ። አንደኛ ሲጣሉ እንደ ህዝብ ነው የተጣሉት፣ ሲታረቁ እንደ ግለሰብ ነው የታረቁት። ሲጣሉ ህወሓት ምን አለ? የትግራይን ህዝብ ልጣፉ ነው፣ ማንነትን የሚያጠፋ ሃይማኖትን የሚያጠፋ ቤተክርስቲያን የሚያበርድናል፣ ውጣ ቀሰቀሰው፣ ወጣ። መንግስት እዚህ ጋር ምን አለ? 27 ዓመት እንዲህ ሲያሰቃይ የነበረው የቀንጅቡ ሊበላ ነው ባንዳው፣ ውጣ፣ ወጣ። ከዛ ህዝብ ለህዝብ ተላለቁ ማለት ነው። ሲታረቁ ሁለታቸው ብቻ በሻይ ብርጭቆ ተጣልቶ የነበረ ነው የሚመስለው። አብይና አዎ ተገራሰ ያሰኝ ችግር የለውም እኮ ብለው ጨረሱት ማለት ነው። እሺ ሲታረቁ ህወሓት 5 ልጅ የሞተባቸው እናቶች፣ አካላቸው የጎደለ ወጣቶች፣ ስነ ልቦናቸው የተጎዳ ታዳጊዎች ልንታረቅ ነው ምን ታስባላችሁ ብለዋቸዋል። የኔም ቤት አንተን ዱላ ያለ መሳሪያ ማማሳያ ይዛችሁ ውጡ ምናምን ሲባል መንግስት አመት ሙሉ ሲቀሰቅስ ሰምተሻል? ጦርነት ሰምተሻል? ልንታረቅ ነው ምን ታስባላችሁ ሲባል ሰምተሻል? አዎ። ለምን መሰላችሁ? ህዝብ እንዲታረቅ አይፈልጉም። ለምን? ለነገ ለሌላ ጸብ ይፈልጉታል። ለሌላ ጊዜ ስለምትፈለግ ትቀመጣለህ። አዎ ተጠባባቂ ነህ። እኔ አሁን አንድ ስጋት አለ። ለምሳሌ ሲታረቁ አይታችኋቸዋል? በዚህ በኩል ለምሳሌ በዚህ በኩል 3 የህወሓት ባለስልጣኖች አሉ፣ በዚህ በኩል 3 የመንግስት ባለስልጣኖች አሉ። መሃል ላይ አንዲት ቀይት ቆንጆዬ ሴት ይዛለች። እዩት ድጋሚ ፎቶውን። እሺ አሁን በእሷ ቢጣልስ ብዬ ፈራሁ።